ሰላም እንዴት ናችሁ? ይህ የስኬችዌር ማቴሪያል 3 ክፍል 2 ነው። ስለ በተንስ የምናይ ይሆናል። ዊድጀት ፋይላችንን ኤክስትራክት እናድርግ። ኢንተርናል ስቶሬጅ ጋር ነው ኤክስትራክት የምናደርገው። ሪፕሌስ እንለዋለን። ስኬችዌር ጋር እንገባና ፋይላችንን ሪስቶር እናደርግ። ሪስቶር ካደረገልን በኋላ የቀስቷን አይከን ነክተን ፕሮጀክታችንን እናስተካክላለን። ማለት ሴትአፕ የሚለውን ወደ ሌላ ነገር እንቀይረው። በተን ነው፣ በተንስ እንለዋለን። ወደ ፕሮጀክታችን ንግባና ሊኒየር ቨርቲካልን አስገባ እስኪ። ቡክማርክ አይከኗን ስነካ ቅድም ኤክስትራክት ያደረግናቸው ፋይሎች እነኚሁ M3 ቴክስት ቪው የምትለው አስፈላጊ ነች። ቴክስት በምንጠቀምበት ሰዓት ይችን ነው መጠቀም ያለብን፣ ማቴሪያል 3 ቴክስት ቪውን ማለት ነው። ሻይተሞችን በዚህ መንገድ ካስገባን በኋላ በተንርችቶችን እንያቸው እስቲ። ወደ ማቴሪያል 3 ኮንቨርት ሆነዋል። ስታይላቸው ደግሞ የምታዩት ነው። አሁን ይሄ አውትላይንድ ነው የሚለው ስታይሉ አውትላይንድ ነው። ቴክስት የሚለውን ስናየው ደግሞ ስታይሉ ቴክስት በተን ነው የሚል ኤሊቬትድ በተን ይላል። ያው ኮንቨርት የምናደርገው የሁሎችም ተመሳሳይ ወደ ማቴሪያል 3 በተን ነው ኮንቨርት የምናደርገው። ፓዲንጉን ደግሞ 0 ነው ማድረግ ያለብን። ማቴሪያል 3 አውቶማቲካሊ በራሱ ፓዲንግ ይሰጣል። ያ ማለት እኛ ፓዲንግ የምንሰጠው ከሆነ የሚበላሽ አይነት ነው የሚሆነው። ስለዚህ ፓዲንጉ 0 ነው። ቴክስት እና ቴክስት ሳይዙን እዚህ ጋር መስጠት ትችላላችሁ። ቴክስት ከለር ግን አያስፈልግም። ቴክስት ከለሩን ሪሙቭ ማድረግ አለባችሁ። የትኛውም ዊድጀት ቴክስት የሚጠቀም ዊድጀት ካለ ቴክስት ከለሩ ሪሙቭ መሆን አለበት። ስለዚህ እቺ አንድሮይድ ቴክስት ከለር የምትሏን ኮፒ እናድርግና ወዴት ነው የምንሄደው? እዚህ ቶፕ ራይት ጋር 3 ነጥብጣቧን ነክተን ቦቶም ጋር እንወርዳለን። ኤክስኤምኤል ኮማንድ ጋር እንገባና ፕላስ በእያንዳንዱ አክቲቪቲ ነው ይሄን የምናደርገው። አዲስ አክቲቪቲ የምንፈጥር ከሆነ እዛም አክቲቪቲ ላይ ይሄን ነገር ማድረግ አለብን። ኮማንዱን ሪፕሌስ ኦል ነው የምንለው። ፋይንድ ሪፕሌስ ኦል ዘን ኢንፑት ኮዱን ኢምፒቲ አድርገን ሴቭ እንለዋለን። ቼክ እናደርግ እስኪ። ትንሽ ስክሮል ስናደርግ እንደምታዩት ባዶ ሆኗል። ያ ማለት ተቀብሎታል ማለት ነው። ኤክስኤምኤል ኮማንዱን ሴቭ እናደርግና ራን እንበለው እስኪ። የምታዩትን ይመስላል። በተኖቹ የምታዩቸው ናቸው። ሪፕል ኢፌክትም አላቸው። እስኪ ማቴሪያል 3 ናቸው ወይ ሚለውን ስናየው የምታዩት ነው። ክላሱ ማቴሪያል በተን ነው። ቲሙ ካፕ ቲም ነው። ስታይል ዊድጀት ማቴሪያል 3 ይላል። ፓዲንጉን ደግሞ እንደምታዩት ነው። ፓዲንግ ቶፕ እና ቦቶም 6 ይሰጠዋል። ሌፍት እና ራይት 12 ነው ፓዲንጉ ማለት ነው። ያ ማለት ማቴሪያል 3 ሆኖልናል ማለት ነው። ላይት ቲም አድርገን ደግሞ እንያቸው። የምታዩት ነው። በስርዓት ሰርቶልናል። ድጋሚ እስኪ ላይት ቲም ሲሆን ማቴሪያል 3 ነው። ማቴሪያል 3 ነው እዚህም ላይ ማለት ነው። የምታዩትን ይመስላል። እሺ እንመለስ። አሁን ደግሞ አይከኖች እንዴት እንደምናስገባ እኔ ፊልድ የሚላለ ኢቨንት ኦን ክሬት ጋር እንሄዳለን። ትንሽ ስክሮል አድርገን ወደ ፓሌታችን M3 በተንስ የሚለው ጋር እንገባና መጀመሪያው ጋር XML አትሪቢዩት የምትሏለች። እርሷ ቶታሊ የሁሉንም አትሪቢዩት ይዛዋለች። ሁሉንም አትሪቢዩት ከዚህ ኮፒ ያደረጋችሁ መውሰድ ትችላላችሁ ማለት ነው። እኛ አሁን የፈለግነው የአፕ አይከን መጨመር ስለሆነ እቺን ነው ኮፒ የምናደርጋት። እንመለስ እሺ። ቪው ጋር እንሄድ። ፊልድ የሚለውን ነካዋለን። እሺ ከዛ በፊት አይከኖችን ኢምፖርት እናድርግ። እኔ አይከኖችን ኢምፖርት ስታደርጉ የሚመከረው ቬክተር አይከን ነው።
ጄፒጂ ፒኤንጂም ይሆናል፣ ግን ቬክተር አይከን ቢሆን በጣም የተሻለ ነው። ስለዚህ እቺን አፕ በመጠቀም ቬክተር አይከኖችን ማግኘት ትችላላችሁ። ራውንድ የሆነ ወይንም ሌተስት የሆነ ነው የምፈልግ የምትሉ ከሆነ ከኢንተርኔት ጋር ብታወርዱት የተሻለ ነው፣ ፒኤንጂ አይከኖችን ከምትጠቀሙ ማለት ነው። እሺ ወደ ሪሶርሳችን ንግባ። እዚህ ጋር ባክአፕ የሆነ ፕሮጀክት ስለሆነ ድራዌብል የሚል የለውም። ስለዚህ ድራዌብል የሚል ዳይሬክተሪ እንፈጥራለን። እርሱ ጋር እንገባና ቀደም ብለን ኤክስፖርት ያደረግናትን ፋይል እዚህ ጋር ኢምፖርት እናደርጋታለን። ፒክቸርስ ማቴሪያል አይከን ቬክተር ስታርፌስ የምትሏ ነች። ሴሌክት እናደርጋታለን። ስሟን ኮፒ እናድርገው። እሺ ወደ ፊልድ በተን እንግባ እስቲ። እሱን ነካና መጀመሪያው ጋር ከስተም አትሪቢዩት ጋር እንገባለን። እዚህ ጋር ምንድነው እናደርገው? ኮፒ ያደረግነውን ፔስት እናደርገዋለን። አፕ አይከን ድራይብል ዲፋልት ኢሜጅ የሚለውን ብቻ ነው የምንቀይረው። ዲፋልት ኢሜጅ የአንድሮይድ አይከን ነች። ስለዚህ ስታርፌስ እናደርጋታለን። ጊዜ ለመቆጠብ ያክል ሁሉንም ኮፒ እናድርገው። አውትላይን ላይም ይችላል እናስገባት። ኢንተር ፔስት ሴቭ። ቴክስት በተን ላይም በተመሳሳይ ይችን ማስገባት እንችላለን። እሺ ፒኤንጂ አይከኖችን መጠቀም እንችላለን። ያን ለማድረግ ያው ኢሜጅ ላይ እንገባለን። ከፋይላችን ኢምፖርት ማድረግ እንችላለን። እዚህ ጋር ስኬችዌር አፑ አፕዴት ሆኗል። ራውንድ ናቸው እንዳሉ ሼፖቹ ማለት ነው። የነርሱ የተሻለ ነው። ሼን ስሙን ኮፒ እናደርግና እናስገባው እስቲ። አስገብተናል። እሺ የቴክስቷን እንቀይራት እስቲ። እዚህ ጋር ስታርፌስ የምትሏን እናስወግድና አንኮፒ ያደረግነው ወይንም ኢምፖርት ያደረግነውን አይከን ስም ሴቭ እናደርጋለን። ሁለተኛው ደግሞ በጃቫ እንዴት መቀያየር እንደምንችል ይሆናል ምንየው። ማቴሪያል 3 በተንስ ላይ እንገባለን። ታች ኢሜጅ ሴት አይከን ኢሜጅ የምትሏን እንወስዳታለን። እሺ ኢሜጅ 11 እንበለው። ኢሜጅ 12 ለኢሜጅ 11 እዚህ ጋር የሚያስመርጥልን እንደበፊቱ አይደለም። ፒኤንጂውንም ኤክስኤምኤሉንም ያስመርጠናል። ስለዚህ አሁን ሁለተኛው ጋር ኤክስኤምኤል ወይንም ቬክተር ፋይሉን እንምረጥለት እስቲ። ለሁለተኛው ቬክተር ፋይል መርጠንለታል። ግራቪቲዎችን ሌፍት እና ራይት ማድረግ ትችላላችሁ። የቀረውን ብሎኮች እናንተ ቼክ አድርጓቸው። የሚያስፈልጋችሁ ነገሮች በሙሉ እዛ ላይ ስላሉ ማለት ነው። ኦፕን እንበለው እስኪ። ምታዩት ይመስላል በስርዓት አይከኖችን አስገብቷል። ፒኤንጂውንም ቬክተሩንም ተቀብሎታል ማለት ነው። ማቴሪያል 3 መሆኑን ስናይ እስኪ ማቴሪያል 3 ነው። ቴክስት አፒራንሱም ቴክስት ሳይዙም ዊድጂቱም ፓዲንጉም ሁሉም ነገር በማቴሪያል 3 አውቶማቲካሊ የተሰራ ነው ማለት ነው። ቲሙን እንቀይረው። ላይት ዘም ስናደርገው በተመሳሳይ ሰርቶልናል። ሪፕል ኢፌክትም አለ። እስኪ ወደ ኢሜጅ በተን እንግባ ደግሞ። ኢሜጅ በተኑን ለማስገባት እስኪ ሊኒየር ሆሪዞንታል እንጠቀምና እንሞክረው። እሺ አይከን 4 ናቸው። ፊልድ ቶናልና አውትላይንድ ነው የሚባሉት። እንያቸው እስኪ። ወደ ማቴሪያል 3 ኮንቨርት ተደርገዋል። አትሪቢዩቶቹ ነኝን ይመስላሉ። እሺ አትሪቢዩቶቹ ምንድናቸው ስንል እዚህ ጋር ገብተን እንየው እስኪ። እዚህ ጋር ያለው አትሪቢዩት አሁን ፊልድ ስታይል ይላል። አይከኑ ዲፎልት ኢሜጅ ሜቢ ብትዘሉት እንኳን ኤረር እንዳይፈጥር። ዊድዝ እና ሄይት ሚኒመም ዊድዝ እና ሚኒመም ሄይት 48 ዲፒ መሆን አለበት። ለየትኛውም ስክሪን ለየትኛውም ሪዞሉሽን ሚኒመም ዊድዝ እና ሄይቱ 48 ነው መሆን ያለበት። ከዛም ዊድዝ እና ሄይቱን ራፕ ኮንቴንት ካደረጋችሁ በኋላ ሚኒመም ዊድዝ ሚኒመም ሄይት 48 ዲፒ ነው የምታደርጉት ማለት ነው። ኢሜጆችን በዚህ መንገድ ማስገባት እንችላለን። ያው ተመሳሳይ ነው። ዲፋልት ኢሜጅ የምትሏን እናስወግዳትና
እዚህ ጋር አይሲ ስታርፌስ የምትሏን እናስገባል። ለዚህ ደግሞ ፒኤንጂ ፋይሉን እናስገባለት። እስኪ የመጨረሻዋን ዲፋልት ኢሜጅ በምትለው እንተዋት። ባክን በልና እስኪ ራን እናደርገው። ሰርቶልናል። ቬክተር ፋይሏን ቬክተር አይኮኗም ኒቻት ነች። ፒኤንጂ አይኮኗም ዲፋልት አይኮኑም አለ። ማቴሪያል ስሪ መሆኑን ስናይ ማቴሪያል ስሪ ነው ክላሱ። እዚህ ክላስ የሚለው ጋር ማንበብ ትችላላችሁ። ማቴሪያል ስሪ ነው። በአትሪቢዩት ነው የተቀያየሩት። ፓዲንግ 10 ሰጧቸዋል ራሱ ማለት ነው። ቲሞቹን እንቀየር። የምታዩት ነው ሪፕል ኢፌክትም አላቸው።